ለቀጣዩ 1-1 ውድድራችን ታዋቂው ጊያንስ አለን። የ9 ጊዜ ኦል ስታር፣ የ2 ጊዜ ኤምቪፒ እንዲሁም የ1 ጊዜ ቻምፒዮን የሆነ ሰው ነው። የሚወዳደረው ደግሞ ከትሪስቲን ጋር ነው። እሱ ባስኬት የሚጫወተው ለመዝናናት ያለው። እንቀጥል። ሰውየው ከእናንተ መሃል የመጀመሪያ ሰው ከቦክስ ውስጥ ከቦክሱ ጠርዝ ላይ ከመስመሩ ላይና ከመሃል ሜዳ የሚያስቆጥር ሰው የዚህ $100,000 አሸናፊ ይሆናል። ወይኔ የውላ ገንዘብ ላሸንፍ ነው። ባስኬትቦልን ለመዝናናት የሚጫወተው ልጅ ዋናውን ተጫዋች ያሸንፈዋል። 3 2 1 ጀምሩ። አዎ አስቆጥሮታል። ኳሱን አቀብለኝ፣ አግዘው ኖላን። በል ተመልከት። ይገርማል። ሁለቱም ኳሶች አስቆጥሯል። እሱ ስቶታል። ትሪስትን ሶስተኛውን አስገብቷል። አሁን መሃል ሜዳ ላይ ደርሷል። ይሄን ካስቆጠረ ያሸንፋል። ትሪስትን የሚያስፈልገው አሁን የመጨረሻው ማስቆጠር ብቻ ነው። በል እንጂ ቶሎ በል፣ እየቀደመ ነው እኮ። አዎ አሁን አስቆጥሮታል። ወደ ቀጣዩ እየሄደ ነው። እሱ የኤንቢኤ ሻምፒዮን ነው። በማንኛውም ሰዓት ሊያሸንፈው ይችላል። አስቆጥሮታል። በጣም ይገርማል።